አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? እኛ አልহামዱሊላህ ደህና ነን። እንግዲህ ዛሬ በጣም ጽድት ያለ በላምኔት የተሰራ ዘመናዊ ኪችን ካቢኔት ነው ይዤላችሁ የመጣሁት። ለጭቃ ቤት የሚሆን ነው የተሰራው ይሄ እና ደግሞ ለብሎኬት ቤት መሆን ይችላል እንደ አማራጭ ማለት ነው። ለፈለጋችሁት መጠቀም ትችላላችሁ። ብዙ ጊዜ እንደዚህ አይነት ዲዛይኖች ያው ጭቃ ቤቶች ላይ ስለማይታሰሩ ማለት ነው ከስር የግድ መቀመጫ ያስፈልገዋል ማለት ነው። የላይኛው ለብሎኬት ቤት ደግሞ ግድግዳው ላይ ስለሚታሰር የታችኞቹ ብዙ አስፈላጊ አይደሉም። እንደ ጌጥ ካስፈለገ ግን መጠቀም ይችላሉ ማለት ነው። በተለያየ ዲዛይን ግዴታ ክፍት መሆን የለበትም እና ስራውን አሳያችኋለሁ። ይሄንን ይመስላል። ጽድት ያለ ስራ ነው እንደምታዩት። እንትኑ ኖርማል ሳይዙ ቁመቱ 90 ቢሆን የተሻለ ነው። ኖርማል ሳይዝ ነው ማለት ነው። በጣም ሲረዝም የተጋነነ ከሆነ ለመክተፊያም አይመችም። በጣም ሲያጥርም ደግሞ ወገብ አጠፍ ሊያደርግ ስለሚችል 90 ቢሆን የተሻለ ነው ማለት ነው። እና እንደምታዩት ደግሞ እንትኑ እቺ ፓርቲሽን አለው ማለት ነው። የምንጠቀመው መደርደሪያ አብሮ የተያያዘ አይደለም፣ ይወጣል ሲያስፈልግ ደግሞ ይገባል ማለት ነው። ምክንያቱም ረጃጅም እቃ መጠቀም ስትፈልጉ ግዴታ አያስቸግርም ማለት ነው። ስለዚህ ይሄኛውም እንደምታዩት ተንቀሳቃሽ ነው ማለት ነው ፓርቲሽኖቹ እና 4 መሳቢያ ተጠቅመናል። በጣም ጽድት ያለ ስራ ነው። ስላይደር አለው ከጎኑ። ይሄን ይመስላል መሳቢያዎቹ። እዚህ ጋር እንደምታዩት ደግሞ ኮርነር በር ነው ማለት ነው። አሪፍ ነው። ያው ፓርቲሽኖቹ ሁሉም ይንቀሳቀሳሉ አስፈላጊ ከሆነ ረዘም ያለ እቃ ለመጠቀም እንዲሆን ማለት ነው። እና በዚህ መልኩ ነው የሰራ ነው። እዚህ ጋር እንደምታዩት ደግሞ ዋናው የኪችን እቃ እንግዲህ ሲንክ ነው። መታጠቢያ ለውበትም አጠቃላይ የኪችኑ መሰረታዊ ነገር ስለሆነ ኮርነር አካባቢ ላይ ብታረጉት ደግሞ ለመክተፊያም ዙሪያውን ያለው መክተፊያ እንዳያንሳችሁ የተሻለ ነው። እነዚህ እንግዲህ ያው ቤት ላይ በቧንቧው እንትን ተሰርቶለት ይገጠማል ማለት ነው። እንግዲህ ሲንኩ ይሄንን ይመስላል። ያው እዚሁ ስራ ቦታ ላይ ገጣጥመን ነው ማለት ነው። ቤት ለመግጠም አሁን አያስቸግርም። ወስደን የቧንቧው ጋር ማገናኘት ብቻ ነው። እዚህ ጋር እንደምታዩት ያው ተጨማሪ ሌላ 4 መሳቢያ አለው ማለት ነው ኪችኑ። መሳቢያ እንግዲህ ያው መክተፊያ ማለት ሹካ፣ ማንኪያ እነዚህ ቀለል ያሉ እቃዎችን ትጠቀሙበታላችሁ ማለት ነው። አሪፍ ነው። በሁለቱም ሳይድ መሆኑ ተመራጭ ነው ማለት ነው። እና እንደምታዩት ሁሉም እንትኖቹ ፓርቲሽኖቹ ይነሳሉ። ጽድት ያለ ስራ ነው። ሙሉ በሙሉ ደግሞ ላምኔት ስለሆነ የተጠቀምነው እንደምታዩት ደግሞ መደርደሪያው ራሱ ወፍራሙ ነው ማለት ነው። ራሱ ላምኔቱ ይሄ ኖርማል ሙሉ ቦዲው የተሰራበት በሩም የዛው አይነት አንድ አይነት ተመሳሳይ ማቴሪያል ነው ማለት ነው የተጠቀምነው። እና ይሄኛውም ደግሞ ያው እንግዲህ ላይኛው ሁሉም ተነሺ ነው። እንደገና ከኋላ ያለው ራሱ ወፍራም ነው ማለት ነው። ጀርባ የተጠቀምነው ከላይ ያለው ፓርቲሽን እርሱ ይሄኛውም ወፍራም ነው። በጣም ጽድት ያለ ስራ ነው። እነዚህ ደግሞ ያው ሳህንም አንዳንድ ነገር ቀለል ቀለል ያለ ብርጭቆ ነገሮችም ማስቀመጥ ትችላላችሁ ማለት ነው። ያው እንደ ጌጥም ይሆናሉ። ሁለተኛ ደግሞ ያው ጭቃ ቤት ላይ ግዴታ መታሰር ስለማይችል መቀመጫነትም ስለሚያገለግሉ ማለት ነው። ያው ተጨማሪ እንደ ውበትም ያገለግላሉ ማለት ነው። እና አጠቃላይ ይሄ ኪችኑ በጣም ጽድት ያለ ነው። ዘመናዊ ኪችን ነው እንደምታዩት። ልቅም ያለ ስራ ነው። ከለር ደግሞ እንደዚህ ላምኔት ስትጠቀሙ ከለር ምርጫችሁ ወሳኝነት አለው ማለት ነው። አሁን ይሄ ቤት ላይ ውበት አለው። ቡኒ ከለሮች እንደዚህ ኖርማል በጣም ቦግ ያላሉ ከለሮች ማለት ነው ቤት ላይ በጣም አሪፍ ሆኖ ይታያሉ ማለት ነው። እንግዲህ ለቆሻሻም ብዙም አስኪ አይደሉም ማለት ነው። እና እንግዲህ ያው እንደምታዩት እነዚህ ፓርት እንትኖቹ መደርደሪያዎቹ በጣም አሳምረውታል ኪችኑን። እንግዲህ ግዴታ አሁን ብሎኬት ቤት ላይ እነዚህ አይኖሩም ማለት ነው። አስፈላጊ ከሆነ ግን በሌላ ዲዛይን
መሰራት ይችላሉ ማለት ነው። እንደ ውበት ለመጠቀም ነው ብሎኬት ቤት ላይ ብዙ ጊዜ እንጂ አማራጭ አለው መተውም ይቻላል መጠቀምም ይቻላል ማለት ነው። እና እዚህ ጋር ደግሞ አንድ መሳቢያ ማለቴ እንትን አለ መደርደሪያ ያለው ከላይ አንድ ፓርቲሽን መስተዋት ናት። የመስተዋት ሙሉ በሙሉ ዝግ እንዳይሆን ማለት ነው። ኪችኑ ማለቴ ያው ኪችኑ ዝግ ሲሆን አንዳንድ ጊዜ ትንሽ ውበት ላይ እንዳያስጠላ መስተዋት ብትጠቀሙ አሪፍ ነው ማለት ነው። ምክንያቱም ትንሽ እይታ ላይ ቀለል እንዲል ያደርገዋል። እዚህ ላይ ደግሞ አሪፍ እቃዎች ብትጠቀሙ እይታ ስላላት አሪፍ ይሆናል ማለት ነው። ኪችኑ እንደምታዩት እነዚህም ተመሳሳይ ናቸው። ያው ሙሉ በሙሉ በላምኔት ነው እንትኑ ከላይ ያለውም ወፍራሙ ማለት ነው። ምንም አይነት ስስ ነገር አልተጠቀምንም። ራሱ የምታዩት ቦዲው ላይ የተጠቀመው ሙሉውን ራሱ ነው ማለት ነው። እና እዚህ ጋር ደግሞ ኮርነር ላይ ያው እንትን አለው የሳህን ተጠቅመናል ማለት ነው። ሳህን መደርደሪያ ያለው በጣም ለውበትም ጽድት ያለች ናት ማለት ነው። ያው የሳህን መደርደሪያ ሲኖረው ኪችኑ ውበት ይኖረዋል ማለት ነው። ምክንያቱም ሙሉ በሙሉ ዝግ እንዳይሆን ብዙ ጊዜ ማንኛውም እቃ ተመሳሳይ አንድ አይነት ወጥ የሆነ ዝግ ሲሆን ትንሽ ውበት አይኖረውም። እዚህም ደግሞ አንድ ኮርነር አለ ማለት ነው። እንግዲህ ኮርነር ላይ ያው ቶሎ ቶሎ የማትፈልጉትን እቃ ብትጠቀሙ አሪፍ ነው። ያው እዚህ ተመሳሳይ ነው። ይሄኛውም እንግዲህ ኖርማል አንድ መደርደሪያ ያለው ያው እቺኛውም በዚህኛው ሳይድ በኩል አንድ መስተዋት ተጠቅመናል። ያው በዛኛው ሳይድ በአንድ ሳይድ መስተዋት ካለ በዚህኛውም ሳይድ ደግሞ በዛው ተቃራኒ ሲኖር ውበት ይኖረዋል ኪችኑ። እና እንደምታዩት ያው ጽድት ያለ ስራ ነው። እንግዲህ ላምኔት ብዙ ጊዜ ስታዙ ለውበትም ለጥንካሬም አጠቃላይ ደግሞ የኪችን እቃ ከፍሳሽና ከንትን አስጊ እንዳይሆን ማለት ነው ላምኔት ብትጠቀሙ አሪፍ ነው። እዚህ ጋር ደግሞ እንደምታዩት ያው ሴራሚኩ ማርብሉ ማለት ነው። ያው እንግዲህ በትዕዛዝ ነው ይሄንንም ያስመጣ ነው። በምትፈልጉት አይነት እናመጣለን ማለት ነው። የሀገር ውስጥ አሉ ብዙ ጊዜ ግን እነዚህ የውጮቹ ቢሆኑ ተመራጭ ነው ማለት አሁን የውጮቹ ብዙ ጊዜ ሙቀት የመቋቋም አቅም አላቸው። ያው እዚህ ጋር እንደምታዩት እዚሁ ነው የገጣጠም ነው። ምንም አይነት ክፍተት የለውም። ቤት ላይ አሁን ይሄ የሚያስፈልገው ውሃ ልክ የሆነ ቤት ላይ ስንገጥመው ሄዶ ስክት ይላል ማለት ነው። በጥንቃቄ ነው የተቆረጠው እና ይሄ መካከለኛ ነው። እንግዲህ ደረጃ አላቸው። ብዙ ጊዜ ኪችኖች ማለት የኪችን ቶፖች ሴራሚኮች ደረጃ አላቸው። በምትፈልጉት ደረጃ እናቀርባለን ማለት ነው። የሀገር ውስጦቹ ብዙ ጊዜ ሙቀት የመቋቋም አቅም ላይኖራቸው ይችላል። የውጮቹ ግን በጣም ተመራጭ ናቸው። በምትፈልጉት አቅም አለ ማለት ነው። እንግዲህ በምትፈልጉት መጠን ማቅረብ እንችላለን ማለት ነው። እና እንደምታዩት በጣም ጽድት ያለ ኪችን ነው። ኖርማል ደግሞ ይሄ ማርብሉ ቢሆን የተሻለ ነው። አሁን አንዳንድ ጊዜ ኪችን ቶፕ ይሄ ቺፑድ ነገሩ አለ አይደለ? ላምኔት የሆነው ቺፑድ ለኪችን ቶፕ የምንጠቀመው አለ ማለት ነው። እሱ ግን ብዙ ጊዜ እርጥበትም ሙቀትም ስለማይችል ለኪችን እንግዲህ ሴራሚኩን ማርብሉን ብትጠቀሙ የተሻለ ነው ማለት ነው። ለኪችኑ ውበትም አጠቃላይ ለጥንካሬም በጣም አሪፍ ነው። እንደምታዩት እንግዲህ ጽድት ያለ ኪችን ነው ይዤላችሁ የመጣሁት ዛሬ። በጣም ያምራል። እውነት ለመናገር በጣም በጥንቃቄ ነው የሰራ ነው። ጊዜ ወስደን በጣም ተጠንቅቀን የሰራ ነው እቃ ነው። እንደምታዩት ይህንን ይመስላል። ሙሉ በሙሉ እንግዲህ ላምኔት ናቸው ማለት ነው። አሁን እነዚህ ላምኔቶች ብዙ ጊዜ ደረጃ አላቸው። ይሄ የምታዩት ደግሞ ደረጃ 1 ነው ማለት ነው። ማቴሪያሉ ሁሉም እያንዳንዱ ማቴሪያል ደረጃ አለው። ሃይ ኳሊቲ እና ኳሊቲያቸው ደግሞ የቀነሰ ስላለ እንግዲህ በምትፈልጉት ማቴሪያል እንሰራላችኋለን ማለት ነው። ብዙ ጊዜ አሪፍ ማቴሪያሎች እንግዲህ ዋስትና አላቸው ማለት ነው። እና አሪፍ ማቴሪያል ብትጠቀሙ የተሻለ ነው ማለት ነው። ምክንያቱም ብዙ እድሜ እንዲቆይላችሁ በውበትም እና ደግሞ እንደገና እነዚህ ኳሊቲ ማቴሪያሎች ሲታዩ ራሱ ውበት አላቸው። እንደዚህ ያብረቀርቃሉ፣ ሻይን ያደርጋሉ ማለት ነው። ለኪችኑም ውበት ድምቀት ይሰጣሉ ማለት ነው። እና ያው ይህን ይመስላል። ያው እንግዲህ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ የሆናችሁ ያው
አበረታቱን። ይህን የመሰለ ስራ እንግዲህ እንለቃ